ብዙዎቻችን ቫዝሊንን የምናውቀው ገና ከልጅነታችን ጀምሮ ነው። እናቶቻችን ለፀጉር፣ ለከንፈር፣ ለእግር መሰንጠቅ አልፎ ተርፎም ለጫማ ማስዋቢያ ሲጠቀሙበት አይተናል። ነገር ግን በውበት ዓለም ውስጥ ቫዝሊን ትልቅ ክርክር የፈጠረ ንጥረ ነገር ነው። አንዳንዶች የቆዳ ተአምር ነው ሲሉ፣ ሌሎች ደግሞ ቆዳን የሚያበላሽ የነዳጅ ተረፈ ምርት ነው ይሉታል። ዛሬ በዚህ ቪዲዮ እውነት ቫዝሊን ለቆዳ ተስማሚ ነው የሚለውን ሳይንሳዊ ሚስጥር በዝርዝር ነግራችኋለሁ። እስከ መጨረሻው አብረሽኝ ከቆየሽ የሆሊውድ ዝነኞችና የሀገራችን ታዋቂ ሰዎች ቆዳቸውን እንደ መስታወት እንዲያንጸባርቅ የሚያደርጉበትን ስለጊንግ የሚባለውን የቫዝሊን ሚስጥራዊ አጠቃቀምና ቆዳሽ ቫዝሊን መቀባት እንደሌለበት የሚጠቁሙሽን 3 ወሳኝ ምልክቶች እነግርሻለሁ። ቫዝሊን ወይም ፔትሮሊየም ጄሊ ለመጀመሪያ ጊዜ የተገኘው በ1859 ዓመተ ምህረት በሮበርት ቼስብሮ አማካኝነት ነበር። የሚገርመው ነገር ሮበርት ይህንን ንጥረ ነገር ያገኘው በነዳጅ ጉድጓዶች ውስጥ ሰራተኞች ማሽኖቻቸውን ለመቀባት የሚጠቀሙበትን ሮድዋክስ የተባለ ጥቁር ሰም ሲመለከት ነው። ይህ ንጥረ ነገር ቁስልን ቶሎ እንደሚያድን ስላየ በላብራቶሪ ውስጥ በማጣራት ዛሬ የምናውቀውን ንጹህ ቫዝሊን ፈጠረ። ሮበርት በቫዝሊን ላይ የነበረው እምነት ምን ያህል ጥልቅ እንደነበር ታውቃላችሁ? በየቀኑ 1 ማንኪያ ቫዝሊን ይበላ ነበር ይባላል። እርግጥ ነው አንቺ እንድትበይው አልመክርሽም፣ ግን ይህን የምነግርሽ ቫዝሊን በትክክል ሲጠራ ምን ያህል ንጹህና ደህንነቱ የተጠበቀ እንደሆነ እንድታውቂ ነው። ሳይንሱ እንደሚነግረን ቫዝሊን 100% ኦክሉሲቭ ነው። ይህ ማለት ቆዳሽ ላይ እንደ ፌስታል ወይም እንደ ፕላስቲክ ግድግዳ ሆኖ በመቀመጥ 99% እርጥበት እንዳይወጣ ይከላከላል። ቆዳሽ ልክ እንደ ክፍት መስኮት ነው። በዚያ መስኮት ውስጥ ውድ የሆነው የቆዳሽ እርጥበት ወይም ውሃ በየሰከንዱ ይተናል። ቫዝሊንን ስትቀቢ ያንን መስኮት ጥብቅ አድርገሽ ትዘጊዋለሽ ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለብሽ ቫዝሊን ራሱ እርጥበት ሰጪ ወይም ሞይስቸራይዘር አይደለም። ብዙዎቻችን የምንሰራው ስህተት ደረቅ ቆዳ ይዘን ቫዝሊን ብቻ እንቀባለን። ቫዝሊን በውስጡ ውሃ ስለሌለው ቆዳሽን ውሃ አያጠጣውም። ይልቁንም ቆዳሽ ውስጥ ያለውን ጥቂት ውሃ አፍኖ እንዲቆይ ነው የሚያደርገው። ስለዚህ ቫዝሊን ከመቀባትሽ በፊት ቆዳሽ በውሃ ወይም በሎሽን እርጥብ መሆኑን ካላረጋገጥሽ ውጤቱ ድርቀትን አፍኖ መያዝ ብቻ ነው የሚሆነው። ብዙ ሴቶች ቫዝሊን ፊቴን ያፍነዋል፣ ቀዳዳዎቼን ይደፍናል ብለው ይፈራሉ። ነገር ግን የቫዝሊን የሞለኪውል መጠን ከቆዳችን ቀዳዳዎች መጠን እጅግ በጣም ይበልጣል። ይህ ማለት ቫዝሊን ወደ ቆዳሽ ቀዳዳዎች ውስጥ ሰርጎ የመግባት አቅም የለውም። ልክ አንድ ትልቅ ድንጋይ በትንሽ ቀዳዳ ውስጥ እንደማይገባው ማለት ነው። ሌላው ቫዝሊን በራሱ ነን ኮሜዶጄኒክ ነው፣ ማለትም ብጉር አያመጣም። ታዲያ ለምንድን ነው ቫዝሊን ስንቀባ ብጉር የሚወጣብን? ሚስጥሩ ያለው ከቫዝሊኑ ስር በምትቀቢው ነገር ላይ ነው። ቫዝሊን ቆዳሽን ሲዘጋው ከስሩ ያለውን ቆሻሻ፣ ባክቴሪያና የሞቱ ህዋሳትንም ጭምር አፍኖ ይይዛቸዋል። ፊትሽም በደንብ ሳታጸጂ ቫዝሊን ከተቀባሽ ባክቴሪያዎቹ በቫዝሊኑ ስር ፓርቲ ያደርጋሉ። ያኔ ነው ፊትሽ በብጉር የሚሞላው። አሁን ቅድም ቃል ወደ ገባሁላችሁ ቁም ነገር እንሂድ። ከዛ በፊት ግን ከየት ሀገርና ከተማ እያያችሁኝ እንደሆነ ኮሜንት ላይ ጻፉልኝ። ይህንን ቪዲዮ እስካሁን እያያችሁ ከሆነ የቆዳችሁን ጤና የምትወዱ ምርጥ እህቶቼ ናችሁ ማለት ነው። ስለዚህ እንደዚህ አይነት ጠቃሚና ሳይንሳዊ መረጃ ለሌሎች ኢትዮጵያውያን ሴቶችም እንዲደርሱ ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። አሁን ወደ ዋናው ቁም ነገር እንመለስና ስለ ስለጊንግ ሚስጥር እናውራ። ይህ ዘዴ በአሁኑ ሰዓት በዓለም ላይ ያሉ ትላልቅ አርቲስቶችና ሞዴሎች የሚጠቀሙበት ድንቅ ዘዴ ነው። ስለጊንግ ማለት ፊትሽን በደንብ ታጥበሽ እርጥበት ሰጪ ክሬምሽን ተቀብተሽ
በመጨረሻም በላዩ ላይ በጣም ቀጭን ቫዝሊን ተቀብቶ መተኛት ማለት ነው። ይህ ዘዴ ቆዳሽን ልክ እንደ ሕፃን ልጅ ቆዳ ያለሰልሰዋል። ምክንያቱም ሌሊቱን ሙሉ ቆዳሽ እርጥበት እንዲመጥ ስለሚያስገድደው ነው። የቆዳችን እርጥበት ሌሊት ላይ በከፍተኛ ሁኔታ ይተናል። ቫዝሊን ደግሞ ይህንን ጉድለት በ98% ይቀንሰዋል። አስቢው፣ ጠዋት ስትነሺ ፊትሽ እንደ ቅቤ ለስላሳ ሆኖ ስታገኙ የሚሰማሽን ደስታ። ነገር ግን አንቺ ቅባታማ ቆዳ ወይም ኦይሊ ስኪን ካለሽ ይህ ዘዴ ላንቺ ላይስማማሽ ይችላል። ምክንያቱም ቅባታማ ቆዳ ቀድሞውኑ ብዙ ዘይት ስለሚያመነጭ ቫዝሊን ሲጨመርበት ቆዳሽ ከመጠን በላይ ሙቀት ወይም ሂት እንዲሰማውና ሚላሪያ የሚባል የሙቀት ሽፍታ እንዲያወጣ ሊያደርገው ይችላል። ሌላው የሚገርም እውነት ደግሞ ቫዝሊን ለቁስል ማዳኛ ያለው አቅም ነው። ቆዳ ሲላጥ ወይም ሲቆስል ሳይንሱ እንደሚነግረን ቁስሉ እርጥብ ሆኖ ከቆየ በበለጠ ፍጥነት ይድናል፣ ጠባሳም አይተውም። ቫዝሊን ቁስሉ ላይ አየር እንዳይገባ ስለሚዘጋው የቆዳ ህዋሳት በፍጥነት እንዲጠገኑ ምቹ ሁኔታ ይፈጥራል። በአንድ ወቅት የተደረገ ጥናት እንደሚያሳየው ቫዝሊን የተቀባው ቁስል ካልተቀባው ቁስል በ50% በበለጠ ፍጥነት ይድናል። ይህ ማለት ግን ቫዝሊን አንቲባዮቲክ ነው ማለት አይደለም። ዝም ብሎ ቆዳሽ ራሱን እንዲያድን ከለላ ይሆነዋል ማለት ነው። ቫዝሊን ስትገዙ ሁልጊዜ 100% ዋይት ፔትሮላተም መሆኑን እርግጠኛ ሁኑ። አንዳንድ ጊዜ ሴንትድ ወይም ሽታ ያላቸው ቫዝሊኖች ለፊት ቆዳ ስሜታዊነት ወይም ሴንሲቲቪቲ ሊፈጥሩ ይችላሉ። በተለይ ደግሞ ከንፈርሽ ላይ ቫዝሊን ስትቀቢ ከንፈርሽን አስቀድመሽ በውሃ ማርጠብሽን እንዳትረሺ፣ አለበለዚያ ድርቀቱን ነው የምታፍኘው። በተጨማሪም ቫዝሊን ለአንቲ ኤጂንግ ወይም ለእርጅና መከላከያነት ያለው ጥቅም ከፍተኛ ነው። እድሜያችን እየጨመረ ሲሄድ የቆዳችን የተፈጥሮ ዘይት ይቀንሳል። ይህም ለቆዳ መጨማደድ ዋናው ምክንያት ነው። ቫዝሊን ያንን የጎደለ ዘይት ተክቶ ቆዳችን ሁልጊዜ የረጠበ እንዲመስል ያደርገዋል። አንድ የሚገርም ነገር ልንገራችሁ። ብዙ ውድ የሆኑ የአይን ክሬሞች ውስጥ ዋናው ግብአት ቫዝሊን መሆኑን ስንቶቻችሁ ታውቃላችሁ? ክሬሞቹ ውድ ናቸው። አንቺ ግን በትንሽ ብር ቫዝሊን ገዝተሽ የአይንሽን ዙሪያ በቀስታ ብትቀቢው ከውድ ክሬሞቹ በላይ መጨማደድን ይከላከልልሻል። አሁን አንድ ወሳኝ ማስጠንቀቂያ ልስጥሽ። ቫዝሊን መቀባት የሌለብሽ 3 ሁኔታዎች አሉ። አንደኛው ፊትሽ ላይ ንቁ የሆነ ብጉር ካለ፣ ምክንያቱም ቫዝሊን ሙቀትን ስለሚይዝ ባክቴሪያዎቹ የበለጠ እንዲራቡ ሊያደርግ ይችላል። ሁለተኛው ፊትሽ ላይ ከፍተኛ የሆነ ቃጠሎ ወይም ሰንበርን ካለብሽ ቫዝሊን ሙቀቱን ቆዳሽ ውስጥ አፍኖ ስለሚይዘው ቃጠሎን እንዲባባስ ያደርጋል። ሶስተኛው ደግሞ በፈንገስ የሚመጣ ሽፍታ ካለብሽ ቫዝሊንን ፈጽሞ አትንኪ። ከነዚህ ውጪ ግን ቫዝሊን ለደረቅና መካከለኛ ቆዳ ላላችሁ ሴቶች ትልቅ ስጦታ ነው ማለት ይቻላል። በቁጥር ስንመለከተው አንድ ትልቅ የቫዝሊን ፓኬጅ ለ1 ዓመት ሊበቃሽ ይችላል። ይህም ማለት በቀን ውስጥ የምታወጪው ሳንቲም እጅግ በጣም አነስተኛ ነው። በትንሽ ብር ትልቅ ለውጥ ማምጣት ማለት ይሄ ነው። ጥያቄ ካለሽ ወይም ደግሞ ቫዝሊን ተጠቅመሽ ያገኘሽው ለውጥ ካለ ኮሜንት ላይ ጻፊልኝ። ከየት ሀገርና ከተማም እያያችሁ እንደሆነ ኮሜንት ላይ አስቀምጡልኝ። የሁላችሁንም ታሪክ ማንበብ ደስ ይለኛል።